ትዝ ይለኛል ልጅ እያለሁ ልክሽን ወቂ ስባል በሰዓቱ በጣም ሚስትሪየስ የሆነ ነገር ነበር፣ ሚስጥር ነበር ለእኔ። ምክንያቱም ያለኝን ሁሉ መዘርገፍ ያለኝን ስስቅም ከልቤ ነው፣ ሳፈቅም ከልቤ ነው፣ ስሰጥም ከልቤ ነው። ለነገ የሚባል ነገር የለኝም እና እናቴ አንዱ ያስተማረችኝ ልክሽን ወቂ ትለኝ ነበር። እያደር ከህመም ብዛት ከጉዳት ብዛት እየተረዳችሁ ትመጣላችሁ። እናታችሁ ድሮ የነገረቻችሁን ነገር እና ልኬን እያወቅኩኝ ባውንደሪ ሴት እያደረግኩ መጣሁ ከጉዳት ብዛት እና ግድግዳዬ በጣም ትልቅ ነበር። ረጅም ግድግዳ ነበር፣ ማንም ሰው እንዳይገባ የኔ ደጃፍ እኔም የሰው ውስጥ እንዳልገባ። ለጊዜው ጠቅሞኝ ነበር የሰው ቢዝነስ ውስጥ አለመግባት፣ የእኔ ቢዝነስ ውስጥ ማንም ሰው አለማስገባት። ያ የብቸኝነት ጊዜ ሂል ለማድረግ ጠቅሞኛል፣ ለመዳን። እያደረ ግን ለማደግ ስትፈልጉ ይሄው ራሳችሁ ባውንደሪ የሰቀላችሁት ባውንደሪ እንደ ኤሊ ላያችሁ ላይ ያስቀምጣችሁት ያ ድንጋይ ላለመጎዳት ብላችሁ በጣም ዘገምተኛ ስሎ የሆነ መንገድ እንድትሄዱ ያደርጋቸዋል። ለምን በሉ የሰው ልጅ እንደሚጎዳን ሁሉ ንግግራቸው ወይ ደግሞ ቅርበታቸው የሰው ልጅ ራሱን የሚያድነን። ፍቅሩ ያድነናል፣ መቀራረብ ያድነናል፣ ያስተካክለናል። ብዙ ነገሮችን በፈተናዎች ነው የምንቀየረው። ብቻችሁን በራችሁን ዘግታችሁ የምትኖሩ ከሆነ እድገታችሁ በጣም ትንሽ ነው። ካልተፈተናችሁ እዚች ዓለም ላይ ካልወጣችሁ አታውቁትም። አንዳንድ ጊዜ ያን አይነት ኦፖርቹኒቲ ድል እንዳናገኝ ነው የሚያደርገን። ባውንድሪ ጣሪያችን ወይ ደግሞ ግድግዳችን በጣም ሲተልቅ የፍርሃት ህይወት እንድንኖር ያደርገናል። ሊሚትድ የሆነ ህይወት እንድንኖር ያደርገናል። ከጊዜ በኋላ የምትረዱት ነገር ባውንድሪ የመጨረሻው ሶሉሽን መፍትሄ አይደለም። ዋናው ሶሉሽን ዋናው መፍትሄ ቨነረብል መሆን ነው። እስቲ ምን ያደርገኛል? የምችለውን ፍቅር ብሰጥ ይገለኛል ወይ አይገለኝም? ምክንያቱም ያላወቃችሁት ወይ ደግሞ የረሳነው ነገር ድሮ የጎዳችሁ ነገር ዘንድሮ አይጎዳችሁም፣ አያስለቅሳችሁም። እያንዳንዱ ጉዳት ቀይሯችኋል፣ አስተካክሏችኋል፣ ሌሰን ሰጥቷችኋል እንጂ አልገደላችሁም። ቨነረብል በሆናችሁ ቁጥር፣ አሳልፋችሁ በሰጣችሁ ቁጥር፣ ራሳችሁን ባጋለጣችሁት ቁጥር ትማራላችሁ፣ ታድጋላችሁ። በዚሁ ኤክስፒሪየንስ ይህንን ላይፍ ኤክስፒሪየንስ እንድታደርጉትና ቆንጆ ፓርት እንድታጣጥሙት ያደርጋል። ረጅም ዓመት መኖር ይቻላል ማንም ሰው ሳይነካችሁ ባውንደሪያችሁን አስጠብቃችሁ ልክ እንደ ኤሊ 120 ዓመት። ነገር ግን ምን ትርጉም አለው ህይወትን ካላጣጣምን፣ ካላፈቀርን፣ ካልተጎድጋን፣ ካልተማርን፣ ካላልን፣ በትዝታ ወደፊት ወደ ኋላ በተስፋ ምናምን ካልሄድን ብላችሁ ገብታችኋል። ስለዚህ አንዳንድ ጊዜ የሆነ ፓርት ላይ የዳናችሁ ከመጣችሁ ጠባሳን አትፍሩት፣ መውደቅን አትፍሩት። ገና ለገና እንወድቃለን ብለን ገና ለገና እንደናቀፋለን፣ እንሳሳታለን ወይ ደግሞ እንደ አዲስ እንጎዳለን ብለን ሼላችሁ ውስጥ አንኑር። እዛች እንደ ቁምቡርስ ውስጥ ገብተን አንኑር። እንውጣ። ምንም አንሆንም፣ አይገለንም። ክህደት ብቸኝነት ነው የሚገድለው። የባሰ ጭንቀት እናካፍለውን፣ እንሂድ፣ እንውጣ፣ እንገናኝ ከሰዎች ጋር። መጎዳትን አንፍራ። እችን መልእክት የሆነ ሰው የፈለጋት ይሆናል ብዬ ነው ያወራችሁ። መልካም ቀን።